እሱ ይሄን ጉዳይ ያወቀ ግን እሱ አላመጣም። አንተ ግን እኔ ላይ ክፋት ስለምታስብ እኔ ላይ ዘመጣ እንደዛ አይደለም። ይሄን ጉዳይ ያወቅ አላደረክም። አሁንም እኔ ያመሰግናል። በቃ እኔ ከዚህም በኋላ ምን አንተን ምን በቃ እኔ በፍጹም ይሄን ነገር አንተ እንዳታወጣ ስለ በቃ እኔ መክፈል ያለብኝን መስዋዕትነት ሁላ ከፍላለሁ። በቃ ይሄ ውዷ የተከበረች ባለቤት ወደ ሳይሆን ተገደ ነው። ለሷ ደግሞ ይሄ ነገር ደረሰ ማለት የኔና አንተ በጨረሻ ይሆናል። እንተላለቃታለን። ወይ አንተ ታጠፋኛለህ ወይ እኔ አጠፋለሁ። ዮያ ከም ጅርቱ ነጋ ኬሰኒ ነገኝ ወዳዳ አንስኒ እንጀራ ገለተ ረቢ ቶርቤ ኬሰነ ከም ቱሪ ጉዮት ዳማን ሰላን ከነግ ቆሽዋል ጀላባ በኔ ቱሪ ያው ጊፍቲኒ ሶጂ ቀበቴ ሳውተ ገራገራ ወለርካ በበኔ ቱሪ አማሙ ረቢ ከለና ተው ዴቤ እንጀራ ቶርቤ ደርቤ ኬሳ ቦኒ ፋዋምኔ ፕራንክ ጎኔ ቱሪ ያው ፕራንክ ናውት ቱሪ ኮላቦሬሽን ሳንፋነ ጅሩስ ዋምባሬዳ ቱሪ ያው ሳኒስ ገመዳኒ ኮላብ ጎነ ከነ ወደ ዋምባይ ኦሪጂን ሆጅን ነጀዳኒሩ ያው ሳኒፍ ገመዴራ ዴማት ሳኒት ሰብስክራይብ ጎዳን ጅራ አራሙ ካኒናን ዴቤ ዱፌ ሪያኮ ሶል ወጅኒናን ዴቤ ዱፌ አኮሲም ቤክተን ሶል ባኢንከሰናሂ ፊ ውብዬ ብረት ቤክቱ ጋፍኒ ቪዲዮ ሳኒረት ተጭራና ናሂን ካናንዱ አርጊተን ኢትዮቴ ቪዲዮ ተኩ ናሂ ፋኖ ጀደን ቱሬ ዋንታ ውብዬ ፊ ናሂ ግዱ ጅሩ በላንኪሰን ቤክቱ እና ታይሚ ፋፊኒ ጀልቀብ ፋፊን ናሂ ብረ ዱፍቴ ፋፊ ናሂን ጋፍ መናቲ በይ ነብረ ቱሬ ይችላል ከነኒ ጅሩ ሄሎ ብረስ ቡላ አነብረስ ቡላ ፋፋፊዳ ተከተክ ሞዲ ደፋ ምናምን ቱሬና ታይሚ ሰነት ዋኒ እንዳበርሳ ቱሬ በላሰናም ቤጋችሁ ናሂ እና አማሞ ካን ኢሳ ኦሊት ኡማማ ጅራ እና ፋፊንስ ዴብቴ ዱፍቴቲ ፋፊን ቶሽን ዱፊን ድራ ወልፋነ ብልብላቲን ሀሷ ቱሬ ረምቲ ፋፊ ወጅኑና ባኢ ዋንት ኡልፋታት ዴማ ጅራ አኔ ቪዲዮ ካን ወጀቹን በርባን ቱሬ ጋሩሞ ናሂን ህሪያ ኮዳ ነማ ባኢ ወልሲኑዳ ዋ ባኢ ወጅን ደበርሲኔር እና ጥቆ ጋፍን ሚደሙ ቢፈናሙማቲንስ ቢፈሪዩማቲንስ ጋፍን ይላሉ ባኢ ዋና መትዳጋሙዳና አማ ጋፈን ያዱ ማቲን ኢሳ ውብዬን ፋጆሌን ሳምናም ከነቦዳ ዋወልት ዲብነት ተፈካቻ እንጅሩ ሰበብ ንሳስ ዋንተ ናይ ፋፊ ግዱ ጅሩ ዋንተ ባኢ ዋንን ባኔቱ ጅር ዋንተ ሲን ይያነ ይጅቹራና ባኢ ኡልፋታታ አጀዴ ያደና ሀራ ናሂቲ ዋምኔራ ሀላከን አከኒ ፊክስ ጎዱፍ ከነቦዳ ዋንዱ ማከኒ ዳቡፍ ናሂቲን ዋምኔራ እና ህሪያንኩ ሶልስ ጅራ ሶል ና ፋፊ ወጅን ዋንዱ ማንተ ጅሩ ቤከኒ ሶ ምታቆን ነገር ስለ ፋፊና ስለ ናሂ ጉዳይ ያለውን ነገር እኔና ፋፊም ከዚህ በፊት በስልክ አውርተናልና ብዙ ነገር እንዳለ እነሱ መሃል ብዙ ነገር እንደተፈጠረ አውቀዋለሁ። እኔም አንተም እናውቀዋለንና ምስጥሩ በአደባባይ አልወጣም እስካሁን። ለምን ለሱም ፕራይቬሲ ሲባል ፋፊን እየለመነን ብዙ ነገር እያደረግን ፋፊን በጣም ፕሮቴክት አድርገናል። እንዳታወራ ብዙ ነገር አደባባይ እንዳታስወጣ። ለምን ኤሊስ ትዳሩ ላይ በጣም ለፍቷል። በቃ ያላየ ችግር የለም እና ከዚህ በፊትም የተፈጠረው ነገር በጣም ስለሚያስጠላ አሁን ደግሞ በውስጥ መስመር ሁሉንም ነገር እንጨርስ ብለን ነግረናታልና እሷን እስኪ ያለውን ነገር አንተ ደግሞ በሰፊው ንገራችሁ። እሺ እንግዲህ ሰላም ውድ አቢጎ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የመጣ ነው ከአቢጎ ጋር በመሆን የናሂን ያለበት ሁኔታ ሁላችሁም ታውቃላችሁ። ፋፊም ይዛው የመጣችሁ ብዙ ነገር አለ፣ ብዙ የተፈጠሩ ነገሮች አለ። አቢጎም በደንብ ያውቃል ስለዚህ ነገር። እሱን አንዳንድ ነገር ለማውራት ነው የመጣ ነው። ናሂም እስኪ እመጣለሁ ብለዋል አይደል? ደውለለታል። ናሂም እየጠበቅነው ነው። እሱ መጥቶ ደግሞ በደንብ ያለው ነገር እኔ አሁን በጣም ከብዶኛል እውነት ለመናገር ያለበት ሁኔታ የሱም የፋፊም እንደዚህ መሆን እኔ ከየትኛው እንደምሆን በጣም ግራ ገብቶኛል። እንግዲህ የፋፊ ኬዙን ሁሉ ነገር አንተ ታውቃለህ። ያው ሴት ልጅ ናት፣ በጣም ብዙ ተሸክማለች። እኔ ናሂ ወዶ አይደለም ብዬ ነበር እስከዛሬ ስታገለት የነበረው። ይሄ ነገር ቢወጣ ደግሞ ውብዬ ብሰማ ሌላ ችግር ውስጥ ትፈጥራለች፣ ውብዬ ላይ ሌላ ችግር ይፈጠራል ብዬ ስላሰብኩ ነውና ውብዬ በጣም አከብራትና መወዳት እህቴ ናት። ናሂም እንደ ወንድም የምቀርበው ነው። እንግዲህ አንተ ደግሞ የፋፊ ያለው ነገር ስለዚህ እኔ ራሱ በጣም ጨንቆኛል፣ በጣም ግራ ገብቶኛልና ቤተሰብ እስቲ ዛሬ ይምጣና ናሂ አንተም ተረጋግተህ ያለው ነገር ቀስ አድርገህ አስረድተህ ነው በቃ ነገሮች እንዲያስተካክል ነው የምፈልገው። እኔ ፋፊ እንደዚህ አርግ ምናምን ሳይሆን በቃ የልጅቷ ነገር በቃ እሱ ካገዘን የሷ ነገር ማስተካከል እንችላለን እና ነገሮችን አስተካክለን ናሂም ወደ ቀደመው ህይወቱ እንዲመለስ
በቃ እኔ እስከመጨረሻ በቃ እሱ ለጊዜው እየተናደደ እኔ እንደዚህ ቢያረጋኝ ግን እኔ እስከመጨረሻው የሱ ነገር ሳይስተካከል ከነሱ ህይወት አልወጣም። ምክንያቱም አንዴ ገብቼበታለሁ እና ቢጎ እስቲ ያለው ነገር አንተ ንገራቸውና ብዙ ነገር ስለምታውቅ እሱንም ቀስ አድርገህ ለማስረዳት ሞክር። እና ቤተሰብ ያለው ነገር ብዙ ነገር ነው፣ እኛ ስለምናውቀው ነው። እዚህ ጋር አናወራም እኛ ብዙ ነገር ማለት ነው። እና ስለምናውቀው ነው እኛ ሁሉንም ነገር እንደዚህ የምናወራው እንደዚህ የምንጨነቀው ማለት ነው። እኛ እና ፋፊም ደግሞ ሴት ነች እና ብዙ ነገር ተጎድታለች እሷ። እና እኛ ዛሬ አሁን ናሂን እንደዚህ አርግ ልንል አይደለም፣ እንደ ትልቅ ሰው ቆመን እንደዚህ በቃ በተረጋጋ መንፈስ እሱንም ሳንቆጣው። ለምን አንዳንድ ነገር በቁጣ ምናምን ሲሆን እንኳን አደረኩ ምናምን ሊሉ ላይ ይችላል። ገብቷል አይደል? በሪስፔክት በቃ ሁሉም ነገር ተረጋግተን ልናወራው ነው። በቃ ውስጡ እሱ ውስጥ ያለውን ነገር ማለት ወደ ውጭ እንዲያወጣ በቃ እንዲያወራ እንደ ጓደኛም እንደ ወንድምም ሆነን በቃ አረጋግተን በቃ መፍትሄ ጭቅጭቅ መጣላት ምናምን ሳይሆን በቃ ነገሮች አንዴ ሀፕን አድርጓል። አሁን ቀስ አድርገን ማስተካከል እንዳለብን በቃ እሱም ተረድቶን ነገሮች እንዲያስተካክል ነው የምንፈልገው። እኛ ፍላጎታችን ነገሮች እንዲስተካከሉ ነው እንጂ እኛ የሰው ህይወት ለመበጥበጥም ትዳርም ለመበተን አይደለም። እኛ እንዲስተካከል ብቻ ነው የምንፈልገው፣ ሌላ ነገር የምንፈልገው ነገር የለም። ወደ ቀድሞ ትዳሩ እንዲመለስ ነውና ያው ከዚህ በፊት ብዙ ብጥብጦች ተነስቷል ምናምን ነገር እና አሁን ዛሬ ደግሞ በሪስፔክት በቃ እንደ ትልቅ ሰው ናሂ በቃ ለምንድን ነው ውስጡ ያለውን ነገር አሁን ሰው ዝም ብሎ እንደዚህ ያደርግም ወጥቷል አይደል? ውስጡ አሁን የሚፍሰለሰል ነገር ሊኖር ይችላል፣ ማንም ሰው ያልተረዳው ነገር ማለት ነውና ያኛውን ነገር በቃ እስኪ ለኛ ያውራ፣ እስኪ ውስጡ ያለውን ነገር ያውራንና እኛ ደግሞ እስከቻልነው ድረስ በቃ ይሄ ነገርም የፋፊ ጉዳይ ምናምን ወደ አደባባይ ሳይወጣ እዛው እንዲቀር ነው የፈለግነው። ገብቷል አይደል? እዚህ ጋር አሁን ውብዬ ጋር ብዙ ነገር ያልደረሰ ውብዬ ጋር አለ እና በጣም ከባድ ነው የሚሆነው። እግዚአብሔርን በቃ ሪስክ የሚባል ነገር ላይ ነው የሚደርሰው እና የሱ ነገር እንደዛ ከመሆኑ በፊት ደግሞ እኛ ፊክስ እናድርገው እስኪ። እንደ ጓደኛ አብረን በልተናል፣ አብረን ጠጥተናል፣ ብዙ ነገር አብረን አሳልፈናል እና እሱ ነገር ፊክስ መደረግ አለበት ከዚህ በኋላ በቃ ይሄ ልጅም ነፃ ወጥቶ በሁሉም ነገር አይምሮ ራሱ ፍሪ ሆኖና እኔ ራሱ እንዳያጠፋ ራሱ ብዙ ጊዜ እንደዛ ነው የማስበው። ለምን ጭንቀቱን ስለማውቀው ነው። እኔ ማታ ላይ ራሱ ማለት ነው እየተኛን አብረን ምናምን ከፋፊ ጋር የመጀመሪያ ታይም ማለት ነው በቃ ይወጣል ከቤት ምናምን ወጥቶ ላይቭ ገብቶ ምናምን ራሴን በቃ ብዙ ነገር ነው የሚያወራውና እኔ ራሱን እንዳያጠፋ አሁን እዚህ ጋር ሶሻል ሚዲያ ላይ ሰው ሳይ እንደ ዝም ብለው በቃ እንደ ቪዲዮ ምናምን እንደ ቀልድ ምናምን ልታዩት ትችላላችሁ። ግን ሪል ነገር ሲሆን ደግሞ በጣም ሰው እንትን ይላል እና ራሱን ካጠፋው በኋላ ጸጸት ውስጥ ከምንገባ ብዙ ጊዜ የደረሰበት ነው ይሄን ነገር የሚያውቀውና ናሂ በጣም እኔ ከዚህ በፊት ሳውቀው በመልካምነቱ በጣም አስተዋይ ሰው ስለ በጣም አንተ ታውቃለህ በጣም መልካም ሰው ነው ናሂ ማለት እና እስካሁን ራሱ በቃ ይሄ ነገር በቃ ታግሼ ዋጋ እየከፈልኩ ያለሁት መልካምነቱ ስለገዛኝ ነው። በጣም ጥሩ ሰው ነው። እኔም እኮ ሰው እሱን ነገር አስቤ ነው እንጂ በቃ ብዙ ነገር የሚያስጠላ ነገር አለ። ገብቷል። ግን አሁን ሄደህ ለማውራት ስትሞክር እሱን ለማናገር ስትሞክር አውሬ ነው የሚሆነው። በቃ ወዶ እንዳልሆነ በቃ ይሄ በቃ ኦቨር የሆነ ነገር ሆኗል። በቃ ስለ እኔ ለራሱ ግራ ገብቶኛል። ምክንያቱም አይ ዛሬ በቃ እስከምንችለው ድረስ ዛሬ በተረጋጋ መንፈስ ገብቷል አይደል? ስትቆጣው የሆነ በቃ ፐርፌክት አይመጣም። እኔ እያየሁት ነበርና ባለፈውም ራሱ ተገናኝተን እንደዚህ ቁጭ ብለን ምናምን አውርተን ነበርና በቃ ልክ አይደለም። እኔ ዱሮም ማቆ ናሂና ያሁኑ ናሂ በቃ አይገናኝም በፍጹም። እኔ ናሂን ከናሂ ጋር እያወራው ነው ምናምን እያልኩ ነበር ታውቃለህ። አወራ ኖርማል ራሱ በቃ ከዚህ ነገር እንውጣ ምናምን ብዬ ኖርማል ሳውራው ራሱ አንዳንዴ እንደዚህ እየተከዘ ነው አዎ ይላል። ምን እንዳልኩ ራሱ ሳይሰማ ማለት ነውና እኔ ልክ አይደለም። በቃ ገና አስተዋውራው በቃ የሆነ ይርበተበታል እና ይሄ በቃ እስቲ እንግዲህ ፈጣሪ ያግዘን። እኛም እንደ ጓደኛም እንደ ወንድምም እስቲ የቻልነውን ለማስተካከል ሞክራለን። ዛሬ ያለው ነገር ተረተን ወደ ቤቱ እንዲመለስ የፋፊ ጉዳይም እንዲያስተካክል ነው የምንፈልገው። እንግዲህ ውድ ቤተሰቦቻችን ናሂ እስኪመጣ እንጠብቀዋለን። አብራችሁን ሁኑ። ውድ ቤተሰቦቻችን ናሂ እየመጣ ነው። ወንድሜ ሰላም ነው? እንዴት ነው ጅርታ? ናሂ እንዴት ነው? ሰላም ነው? አለን። ከሱ ጋር ለምን ጠራኸኝ? ናሂ ዛሬ ከሱ ጋር ነው መገናኘት አልፈልግም። አቢጎ ለምን? አይ ነው አውቃለሁ። ተረጋጋና ስማው ናሂ። ነገርኩኝ እኮ አይደል እንዴ አቢጎ። እኔ
ብቻን መሆንን ጠይቄያለሁ አይደለ? ለምን ጠራኸው? እሱን እንዲደረጋል አይደረግም። ግን አንተ ወንድሜ አይደለን? ለምን እንደዚህ ታደርጋለህ? ለምን እሱን ጠራህብኝ? ናይ ዛሬ ተረጋግተን እንድናወራ ነው። ገብቶሃል? እኔ እሱ ያለበት ምንም እንትን ማለት አይደለም። ይሄ ጓደኛው ነው፣ አሳልፎ የሚሰሰው ነው። እንደዛ አይደለም ናይ አንተ ነህ እንደዛ ይሄ ጓደኛ አይደለም። ኖ ላንተ ብሎ ነው እኮ ናይ አንተ አልተረዳውም። ግን ገብቶሃል አይደል? ላንተ እየከፈለ ያለውን ዋጋ ብትረዳ ማለት እንደዛ እየከፈለ ያለው ዋጋ የለም። እኔ እንድዋረድለት የሚፈልግ ሰው ነው። የኔን ውርደት የሚፈልግ ሰው ነው። እንዴት ተጠራዋለህ? እንደዛ አይደለም። እኔ ስለማውቀው ነው እኮ ሰው ውርደት ቢፈልግ ናይ ማንኛውም ሰው ያንተ ውርደት አይፈልግም። ማውጣት አቅቶኝ አይደለም ናይ ላንተ ክብር ስላለኝ ነው። ዝም በል በቃ። ማውጣት አቅቶኝ አይደለም። ዝም በል። አሁን ካንተ ምን ንግግር ካንተ ጋር አልፈልግም። ተረጋግተን እንድናወራ ሶላ ካንተ ጋር ንግግር ነው ያልፈልግም። ናይ ሶል አንተ በቃ ረጋ በል። አንተ ስለማታውቀው ሁሉ ነገር በቃ ዝም በል። እንዴት ትጠራዋለህ አንተ? እሺ በቃ ይኸው ናይ በቃ እሱ ዝም ብሏል። በቃ እሱ ምንም ነገር አያወራም። በቃ እኔ እናንተ እናውራ። ገብቶሃል አይደል? እና የፋፊንና ያንተን ጉዳይ እኔ ብቻ አይደለም አንተ እኔ ብቻ እንደማቅ ነው አንተን የምትረዳው። ሶልም ያውቃል። ያንተ ምስጢር ወደ አደባባይ እንዳይወጣ ነው ሶል እዚህ ጋር እየለፋ እንትን እያለ ያለው ዋጋ እየከፈለ ያለው እና አንተ ሶልን እንደዚህ መረዳት የለብህም። እና ያለውን ነገር ፊክስ ለማድረግ በቃ ለማስተካከል ነው የመጣው ሶል እንጂ አንተ እንደምታስበው ያንተን ትዳር ለመበጥበጥ ፋፊን አምጥቶ ምናምን አይደለም። እሱ እኮ ነው ያመጣት እና እሱ እኮ እኔ እኮ ይዤ መምጣት ይችል ነበር እኮ በራሷ መንገድ ብትመጣ ነው። አንተ ግን መልካም ሰው ነገር አንተ መልካም ሰው ስለሆንክ እኮ ነው ያመጣው ነገር ብትመጣ ኑሮ ግን ህይወት ነበር የሚመሰካከለው። እሱ ይሄን ጉዳይ እያወቀ ግን እሱ አላመጣም በራሷ መንገድ። አንተ ግን እኔ ላይ ክፋት ስለምታስብ እኔ ላይ ይዘመጣ እሱ እንደዛ አይደለም። ለምንድን ነው አንተ እንደዛ የምትረዳው? ከዚህ ውጪ እውነታው ምንድነው? አቢጎ ንገረኝ እስቲ። ፋፊ በራሷ በኩል ብትመጣ እኮ በጣም ከባድ ነገር ነው የሚፈጠረው። አንተ የማታስበው ነገር ውስጥ ነው የምትገባው። እንደዛ ከሚሆን ደግሞ ሶል እኔ በራሴ እንትን አድርጋለሁ ፊክስ አድርጋለሁ ምናምን ብሎ ከፋፊ ጋር አውርተን ፋፊም ምስጥሩን አደባባይ ላይ እንዳታወራ ይሄ ህዝብ ፊት ለፊት አሁን በጣም የሚያከብር ብዙ ሰው አለ። እና ለምንድን ነው ይሄ ልጅ የሚዋረደው አደባባይ? እኔ ፊክስ አድርጓለሁ። እሱ ወንድሜ ነው። እኔ በጣም ነው የምወደው፣ በጣም ነው የማከብረው። ውብዬንም በጣም ነው እንደዛ ነው ምናምን ብሎ ነው ያመጣው። አንተ እንደምታስበው በሌላ መንገድ ምናምን አስበው አይደለም። ተረዳኝ? እኔ አንተንም አረዳለሁ። አንተን እኮ እኔ ማከብርህ እኮ የኔን ነገር ይዛ አልወጣህም አንተ ይሄን ጉዳይ እያወቅህ አላደረክም። አሁንም እኔ ያመሰግናል። በቃ እኔ ከዚህም በኋላ ምን አንተን ምን በቃ እኔ በፍጹም ይሄን ነገር አንተ እንዳታወጣ ስለ በቃ እኔ መክፈል ያለብኝን መስዋዕትነት ሁላ ከፍላለሁ። በቃ ስለ ወንድሜ ነህ አንተ ታወጣለህ ብዬ ነው አላስብም። እና በፍጹም እኔ እንዲህ ታደርጋለህ። ሶልም ያውቃል እኮ ናይ ሶልም ያውቃል እኮ አንተ እንዴት እየተረዳ ነው ያለው? ሶልም ያውቃል እኮ ሁሉንም ነገር ችግር የለም። ካስከፌ ነው የሚያውቀው እኮ አንድ ቀን ይገባዋል። ዋጋ ለአንተ እየተከፈለ እያለ አንተ ለምንድን ነው እንደዚህ እንትን የምትሆነው? አንተ ለኔ ብለህ ነው ሶላ እና ላንተ ባልሆነ እስካሁን ያንተን ሚስጥር አውጥቼ ማጋለጥ እያበለሻሸብኝ እንጂ ህይወቴን እያበለሻሻለ አንተ አይደለም። አትንካኝ፣ ተረጋጋሽ። አንተ አይደለ አትንካኝ፣ አትንካኝ። መንካት አትችልም። እንደዛ ከሆነ ማለት ነው እንዳወራ ነው የምታስገድደኝ። ታውቃለህ አይደለ? እኔ ጓደኛ ስለሆንኩ ነው ካጠገብ ሆኜ እየተጋፈጥኩ ያለሁት። ሶል አንተ ዝም በል፣ አታስፈራራኝ። ናይ ተረጋጋ እስኪ። አንተ ትልቅ ሰው ልናወራ ነው እኮ እዚህ ጋር የመጣ ነው። አንተ ለምንድን ነው እንደዛ የምትሆነው እንዴ? ናይ ተረዳን እንጂ አንተ አንዳንዴ እስኪ ተረዳን። በቃ የራስን ስሜት ብቻ ሁሌ ስትመጣ መጮው በመጮህ መፍትሄ አይሆንም። ስለጮክ ምንም አይነት መፍትሄ አታመጣም። ናይ ያለውን ነገር እዚህ ጋር እኮ እንደ ትልቅ ሰው ልናወራ ነው። እዚህ ጋር በቃ ቃላቶች እንትን እያደረገን እንትን ልንጣላ አይደለም። ገብቶሃል? እንደ ትልቅ ሰው እስኪ እናውራ። አንተ ለምንድን ነው ሁሌ ስሜታዊ የምትሆነው? የሱ ሁኔታ እኮ ስሜታዊ እያደረገኛለሁ። እሱ እኮ ለአንተ ብሎ ነው። አንተ ያደረከው ነገርስ ስሜታዊ አንተ ለኔ ብለህ ነው። አንተ ያደረከው ነገር ስሜታዊ ልጅቷን ማምጣት ነበረብህ። ፋፊን ማምጣት ነበረብህ። ተረጋጋ እስኪ በእግዚአብሔር። ምን የሰራው ስራ ተደብቆ እንዲቀር ነበር የፈለከው? እና አንተ ጓደኛዬ እንድታወጣ ነው ይፈልጋለሁ። ናይ በቃ ያንተ ስራ ፐርፌክት አይደለም እኮ ጓደኛ ቢሆንም እሱ ምን ሆነሃል አንተ? እንዴት ነው የምትረዳው? እስካሁንም እየታገስኩ ያለሁት ናይ ነገሮች እንድታስተካክል ብዬ ነው። ገብቶሃል አይደለ? ወደ ልብህ እንድትመለስ ፈልጋለሁ። ወደህ እንዳልሆነ አውቃለሁ ሁሉም ነገር። ለዛ ብዬ ነው እስካሁን ይሄ ሁላ ዋጋ ከፍያ ካጠገብ ያለሁት። ናይ አሁን እኛ ሌላ ነገር ምንም ነገር አንፈልግም። ሁሉንም ነገር ፊክስ እንድታደርግ ነው። ገባ አይደል? እዚህ ጋር ትዳር እኔ አሁን እግዚአብሔርን ውብዬ ጋር ምናምን ሁሉንም ነገር እኮ አውርተናል ምናምን ነገር። እኔ ግን ስለ ምስጥሩ አንድም ነገር ትንፍሽ አላልኩም። አይ በቃ ይስተካከላል እግዚአብሔር ካለ ይስተካከላል ምናምን እያልኩ ነበር ሶል። እና ብዙ ነገር ብናወራ ማለት ነው ባንዴ ሁሉ ነገር ሊበላሻሽ ይችላል። ቅድሚያ ቆይ ማን ነው ያወቀው ካንተና ከሱ ይሄን ጉዳይ? ሶል ነው ያወቀው። ግን እስካሁን ደግሞ ምንም አላወራም። እስከዛሬ ታግሼ በራሷ መንገድ
ያንተ ነገር ለኔ መተመናገራችን ነው። በእናትህ ተው፣ በእናትህ አቡ አንተ መጀመሪያ በስነ ስርዓት አናግረኝ እስኪ። ስነ ስርዓት አድርገህ አውራኝ። ተረጋጋና አውራኝ። ራሱን በቃ እንደ እስማ ስለ ጮክ ስለ ያስከኝ ምናምን አይደለም ማውራታችንም ነበረ። እሺ ትክክል አድርጋለህ አንተ። ቆይ ትክክል አድርጋለህ። ልክ ነኝ ብለህ ነው የምታምነው? ትክክል አድርጋለህ አንተ። ልክ ነኝ የሰራው ነገር ነው። ትክክል ነው አላልኩም እኔ። እቺ ልጅ እኔን ባታገኝ ኖሮ እስካሁን እንደዚህ ቁማ መሄድ አትችልም ነበር። ገብቶሃል አይደለ? ለዛ ነው እግሯ ላይ እየወደቅኩ እየለመንኩ እባክሽ ታግሽ እያልኩ እየለመንኳት ያለሁት። አንተ እግሯ ላይ ትወርቃለህ? ናይ አንተ እኮ ለአንተ የተከፈለለትን መስዋዕት ስለማታውቁ ነው። ስትረዳ ታመሰግነዋለህ እሱን። እግዚአብሔርን ስትረዳ ሁሉንም ነገር በደንብ ታመሰግነዋለህ። ሶል አንተ እንደዚህ ነው ምናምን ብለህ በጣም ነው የምታመሰግነው። ግን አሁን ለአንተ ሶል ጠላት ነው። በቃ የሆነ የተደረገብህ ነገርም ምናምን ስላለ እሱ ነገርም ሊሆን ይችላል። እንደዚህ አሁን እኮ በፍቅድም በምንም ሲጀመር ከራሱ ጋር እኮ አይደለም። አይ ናይ በቃ አንተ እኮ የተደረገብኝ ንገረኝ። ንገረኝ። እሺ አይገባህም። ንገረኝና እኔ ችግር የለውም ይሄ ተደርጎብሃል በለኝ። ምንድነው የተደረገ? አትረዳውም እኮ አሁንም እኔ ላይ ልትረው ነው እኮ። ባይኖርማ እዚህ ሁሉ ውስጥ አትገባም ነበር። ታውቃለህ አይደለ? እኔ አሁን የሆነ ነገር ብናገር እኮ እኔ ላይ ለመጮህ ፈልጎ ነው። እኔ ራሴ ነኝ። አንድ ሰው ጤነኛ የሆነው ተረጋግቶ ያወራል አይደለ? ቢያንስ አንተ ግን የመረጋጋት መንፈስ እንኳን የለህም። ተረጋግቶ የመስማት የማውራት የመናገር እንኳን የለህም። ፋፊን ይዘህ መጣኸው። በጣም የተረጋጋ ይኸው ሞራል ለአንተ ስል ነው እዚህ ጭንቀት። በጣም ጎበዝ እኮ ነው። በጣም ጎበዝ። ናይ ተው እስኪ ከሱ ጋር በቃ ምንም ነገር አትመላለስ። በቃ አሁን ነገሮችን ታስተካክላለህ ወይስ እንዴት ነው? እኔ በቃ ውሳኔን ብቻ አሳውቀን። እኔ በፍጹም ይሄን ነገር ለማንም እንድትናገረው አልፈልግም። ካልተስተካከለ እኮ ይወጣል፣ ይሰማል እኮ የህዝብ ራሱ እንዳለ አታስተካክልም ነው። አቢጎ አንተ የምታውቀውን ታውቃለህ፣ ግን የሆነ ነገር አውጥተህ ብትናገር የኔና ያንተ መጨረሻ ይሆናል። ናሂ ሶላ አንተ በተለይ የሆነ ነገር ብታረግ እገልሃለሁ። ሶላ እግዚአብሔርን አለቀ። ናሂ ተው በእናትህ አቦ አለቅም። ሶላ ተሳስተህ የሆነ ነገር ብትናገር አለቅም። ሶላ አንተ ስላልከኝ ሳይሆን ነገሮች ማታስተካክል ከሆነ እንድናገር ታስገድደኛለህ። ናይ አንተ መናገር የለብህም። ይሄም ውዷ የተከበረች ባለቤት ጋር ውዬ ጋር ሄጄ ነው ወደ ሳይሆን ተገደ ነው። ለሷ ደግሞ ይሄ ነገር ደረሰ ማለት የኔና አንተ መጨረሻ ይሆናል። እንተላለቃታለን። ወይ አንተ ታጠፋኛለህ ወይ እኔ አጠፋለሁ። እሱ እናየዋለን። ችግር የለውም። ተው እንትን አትበል። በቃ አንተ ናይ አሁን ነገሮችን ፊክስ አድርግ። ምንም ኖ አትሄድም። እናወራለን ሁሉም ነገር። እንደዚህ ሆነ መግባባት አንችልም። ገብቶሃል አይደል? ተረጋግተህ ታወራለህ ወይስ አታወራ? እኔ ምንድነው ያደረኩት? ተረጋግተህ ታወራለህ ወይስ አታወራ? በቃ አይደል እንዴ አቢጎ? እሺ አውራ፣ ተረጋግተህ በቃ። እንዴ ለምንድን ነው የምትጮኸው አንተ? ለምን ትጮኻለህ እንዴ? አንተ ራስህን እንደ ጉልበተኛ ነው የምታየው። ሁሉ በቃ ሁሌ ስትመጣ እንደዚህ መያዝ ምናምን። ኧረ በስመ አብ። ተረጋግተህ አውራ በቃ። እዚህ ጋር ማውራት ያለብንን ነገር ያልሆነ ሰው ምልክት ነው። ስርዓት አትሳደበኝ። ስርዓት ይኑር። የኛ ነኝ ብለህ እያሰብክ እንዳይሆን ተቃሱ ለአንተ አትናገሩ። ተው በቃ ገብቶሃል አይደል? በቃ ያለውን ነገር እንትን ስለምታውቀው እያየሁ አይደል እንዴ እንዴት እየጮህ እንደሆነ እኔ ለዛ ታግሼ ነው። በቃ አቢጎ ናሂ በቃ ሁሉም ነገር ያለውን ነገር በቃ በተረጋጋ መንፈስ ገብቶሃል አይደል? ትልቅ ሰው ነህ። በቃ በራስ እይታ ያለውን ነገር በተረጋጋ መንፈስ ይኸውና የፋፊም ህይወት እንዳይበላሽ። አሁን የፋፊ ህይወት ሙሉ በሙሉ በሚባል ደረጃ ተበላሽቷል። ሙሉ በሙሉ ማለት ነው። ይሄ ደግሞ በአንተ የተነሳ ነው። አንተ ቁጥብ ብትሆን ራስን የምትገዛ ሰው ብትሆን ማለት ነው ይሄ ነገሩ ይሄ ሁሉ አይፈጠርም ነበር። አንተ በቃ የሆነ እንትን ሲፈጠር ማለት መጮህ ምናምን ብቻ ሳይሆን በቃ አንዴም እኮ እንደ ትልቅ ሰው ቆም ብለህ ራስን ማየት አለብህ። እኔ ልሂድ ጀመረ በቃ አውርተን ሳንጨርሳም ልሂድ። በቃ ነገሮች በራሳችን መንገድ እናስተካክላለን። አቢጎ ናይ ትጎዳለህ። ስለምትጎዳ ነው። እኔ ነገርኩህ ካንተ ጋር ነው ምንም ችግር የለም። አንተ ችግሬ ከሶላ ጋር ነው። አንተ እኮ ከጎኔ እየደወልክ እየጠየከኝ እኮ ነው። ናይ እኛ እኮ ብዙ ነገር እናውቃለን፣ ግን ይዞ የወጣ ሰው እኮ ነው። አልወጣም ምስጢሩ። ስለዚህ ምስጢሩ እንዲወጣ ነው የምፈልገው ማለት ነው። ብቻዬን እኔ ልሂድ ናይ ጋር እያለች ነበር የምፈልገው። ኖ ሶል እንደዛ አይደለም። ሶል እኮ ለምንድን ነው አንቺ ምስጢሩን አደባባይ ለምታወጪው? እኔ እስኪ ናይን አወራዋለሁ ሁሉን ነገር ፊክስ አድርጋለሁ ብሎ ነው የመጣው። ሶል ጋር አንተ ያሳለፍከው እሱ አደባባይ ላይ ቢያወጣ ራሱ ከሶል ጋር ያሳለፍከው ነገር አያሳስብም? አንተ እሱን ነገር አታስታውስም? ብዙ ሺህ መልካም ሲጀመር ሲኖር ነው እንደዚህ የሚያስበው። ታውቃለህ፣ እስካሁን የታገስኩ ለዛ ነው ታውቃለህ። ሶላ ናይ ብዙ መልካም ግን አሁን በህይወቴ መታል አንላቀቅም። ሶላ ናይ ብዙ መልካም ነገር አብረ ከሶል ጋር ያሳለፍከውን ነገር አታስብም? አንተ
ከሶል ጋር እንደዚህ መተናነቅ ማለት እኮ ያንን መልካም ጊዜ አስቤ ነው ነው ላንተ ሼም ነው ሶልን እንደዚህ ማነቅ ማለት ናይ ላንተ ሼም አይደለም ከሶል ጋር አንተ ብዙ ነገር አላሳለፈ አሁን እኮ ምንም ነገር አይገባውም አሁን የሚሰድበውና የሚያዋርደው ሰው ነው የሚፈልገው ገብቷል አይደል ለማንኛውም እንዳልኩ ይሄን ጉዳይ ለማንም ይሄ ነገር መውጣቱ አይቀርም ፊክስ አድርግ ግን እኔ እንደ ወንድም ነው እያወራሁ እኔ ባላወጣም እንኳን ራሷ ታወጣለች ፋፊ እኔ በቃ ደውላለሁ ስለዚህ ይሄን ሚስጥር እንታወጣ ነው የምፈልገው ማለት ነው ኖ ቆይ እናውራ ያለበት ግን እንዳጠራኝ ከዚህ በኋላ ለአሁኑ ትቆጫለና እኔ እንደ ወንድም ላውራ ትቆጫለህ አሁን ትቆጫለህና አፍሬ እኮ መጣሁ አንድ ጥያቄ ልጠይቅህ ምንም አትጠይቅ ካንተ ምንም አይነት ጥያቄ አልፈልግም ምንም ነገር አታስተካክልም ማለት ነው ዝም ብትል ይሻላል ባይሆን ምንም ነገር አታስተካክልም ጸጥታ ይኑርህ አቢጎ እኔ አመሰግናለሁ እኔ አንተን አመሰግናለሁ እኔም እኮ በጣም ናይ ግን ካንተ ጋር እንገናኛለን ናይ ተረጋግተን ብናወራ ይሻላል አውራን እኔ ይሄ ያለበት ቦታ ትጎዳለህ ናይ ግን ትጎዳለህ ናይ ከዚህ በላይ ምን ይጎዳል ተውባክ ጭንቅላቱ ራሱ ተደፍኗል ይሄ ማሰቢያው ተደፍኗል እኮ ምንም መግባባት እንኳን አችልም እንደ ሰውኛ ዱሮ እኮ እንደዚህ እየጮኸ እንዴት ነው መግባባት የምንችለው አንድ ቃል ለማውራት እኮ ናይ ስንት ጊዜ እንደሚያስብ እኔ አውቀዋለሁ ናይ ሰውን የማያስከፋ ሰው ነው ግን እኔ አሁን ከናይ ጋር ሳይሆን እኔ ከሌላ ውስጡ ሌላ ሰው እንዳለ ነው የተረዳው ታውቃለህ ስታየው እኮ ሌላ ሰው እኮ ነው ራሱ አይደለም እንደዚህ ይሆን ያለው ምክንያቱም እኔ ናይ በፍጹም እንደዚህ ሆኖ ስልህ እንደዚህ አይነት ጸባይ አይቻላቅምና እንደዚህ ይሆን ያለው እኔ ብቻ ያሳዝናል እስቲ በቃ እንደምንም አቢጎ አንተም ይሄ ነገር ከወጣ ጥሩ ስለማይሆን እኔ ሶል በእግዚአብሔር በቃ እኔ ለምንሃለሁ በእግዚአብሔር በቃ ነገሩን በቃ እንዳታወጣ እኔ አደባባይ ከወጣ ማለት ነው እኔ ከናይ ጋር ብዙ ነገር ሰርተናል ብዙ ነገር በቃ እኔ እዚህ ግባ የማይባል ነገር ነው ብዙ ነገር ያሳለፈ ጓደኛዬ ነው እኔ ምስጥሩ እንዳይወጣ በቃ ሁኔታ በጣም ስለሚያሳዝነኝ እኔ በቃ አንተም ለምናት እኔ ሚስጥሩ እንዳይወጣ ነው ከጎኗ ሆኜ አይዞሽ እያልኩ እየተጋፈጥኩ ያለሁት ከፋፊ ጋር ስለዚህ አንተም በቃ ስታገኛት በደንብ አውራት እኔ ሶል እኔ በጣም እየፈራው ነው ታውቃለህ ይሄ ወደ አደባባይ ወጣ ማለት ይሄ ልጅ በቃ ተዋረደ በቃ እኔ እንጃ ወይ ራሱን ያጠፋል ወይ የሆነ ነገር ነው የሚሆነው እኔ ስለማውቀው ነው በጣም አሁን ዲፕሬሽን ውስጥ ገብቷል በቃ የሆነ አንተ ጋር ሆኖ ራሱ ሌላ ሰው ተቀምጦ ናይ በቃ ወጥቷል ማለት ይቻላል እኔ እንጃ ሶል ይሄ ነገር ከወጣ እኔ አላውቅም ምንም ችግር የለውም አቢጎ ያው ብራዚል ቴንክ ዩ ሶላ በጣም ነው የማመሰግንሽ ለኔ ለዚህ ወጥተውናም አይ በቃ እሺ አንተም በቃ ባገኘው አጋጣሚ ፋፊ እየደወልክ አይዞሽ ከጎንሽ ኧረ እኔ ተገናኝተን ራሱ እናወራለን እኮ ከሷው ጋር ምናምን እሺ በቃ አይዞ ሶል እሺ እና ቤተሰብ ያለው ነገር በጣም ከባድ ነው እኔ አሁን የምፈራው ነገር ቢኖር ይሄ ነገር ከወጣ ለዚህ ልጅ በጣም ከባድ ነገር ነው የሚሆነው እና በጣም አሁን እንደዚህ እንደ ቀላል ነገር እንደምናወራው ነገር አይደለም በጣም ከባድ ነገር ውስጥ ነው የሚገባውና እኔ ምንም ነገር አይደለም ራሱ ይሄ ልጅ ራሱን እንዳያጠፋ ነው አሁን ብዙ ዲፕሬሽን ውስጥ ገብቷል ምናምን ገንዘብ መላ ራሱ ምናምን የለውም በቃ እኔ እንዴት እንደሚንከራተት ስለማውቀው ነው በቃ ማታ ላይ ከቤት ምናምን አንዳንዴ እኔ ጋር ያድራልና ከቤት ወጥቶ ምናምን ላይቭ ላይ ነው የማየው ራሱ በቃ ገብቶ ምናምን በቃ የሚያደርገው ነገር ራሱ እኔ ናሂን እንደዚህ እና ከኔ በላይ እኮ ኦዲየንሶቹ ራሱ ያውቃሉ ናሂን እና በጣም ከባድ ነገር ነውና ማታ ላይ ደግሞ ይቃዣል ሲተኛ ምናምን በቃ ያወራል ምናምን ነገር ቤት ውስጥ ምናምን እንደዚህ ይራመዳል እኔ ስላየው ነው ባይኔ ቤት ውስጥ ይራመዳል የሚያወራው ነገር ሁላ እኔ እንጃ የሆነ ነገር ተደርጎበታል የሚታወቅ ነገር ነውና በቃ እግዚአብሔር ይርዳል እኔ ምንም ነገር ማውራት አልችልም እኔ እዚህ ጋር ናይን ይዤ እንደዚህ መውጣት ምናምን አልፈለኩም ነበር ግን ደግሞ የሱ ምስጥር እንዳይወጣ ነው በቃ እኔ ዛሬ ራሱ እንደዚህ በቃ እሱ ጠርቼ እንደዚህ ሳወራው ምናምን የሱ ምስጥር እንዳይወጣ ነው ይሄ ነገር ከወጣ ዋናው እግዚአብሔር ይርዳን ይሄ ነገር ሳይወጣ ወደ አደባባይ እግዚአብሔር ነገሮችን ሁሉ ያስተካክልልን ምንም እኔ የምናገረውም ነገር የለኝም ማወራው ነገርም የለኝም እና እግዚአብሔር ከኛ ጋር ይሁን ይርዳን ብቻ ብዙ ሰው መልካም ሰዎች ናይ ያጠገባሉ ብዙ መልካም ሰው እኔ ሶል ማለት ብታዩት በጣም ሪስፔክት ያለው ሰው ነውና እንደዚህ ናይ ዲስሪስፔክት እያደረገው እኮ ነገሩን ማውጣት ይችል ነበርና ሶል በዚህ አጋጣሚ በጣም ነው ማመሰግን በጣም ነው ወድ ቴንክ ዩ እና ናሂ አንተ ደግሞ እስከቻልክ ድረስ ተመለስ ወደ ራስህ ተመለስ በቃ ወደ ራስህ መቼም አትመለስም እንዳሁኑ እንዳየሁት ከሆነ
ጸበል ግባ። እኔ ሌላ ነገር ምንም ነገር አላወራም እና ብዙ ነገር አናወራም። እግዚአብሔር ከነዳን ነገሮችን አስተካክለን ሁሉ ነገር ፒስ ሆኖ እንመለሳለን እና በጣም ነው የምወዳችሁ። ሀገራችንን እግዚአብሔር ሰላም ያርግልን። መልካም ምሽት።